ሁለተኛው የኢትዮጵያ ታሪክ የተጠበቀው እንክብካቤ የተደረገለት በአማራ ብቻ ነው ብሎ ነው የሚያስቀምጠው። የጎንደር ታሪክ ሲያነሳ አማራን ብቻ ነው የሚያነሳው፣ ኦሮሞን አያነሳም። ፋሲለደስን ብቻ ነው የሚያነሳው፣ በካፋና ያነሳል። ምናልባት በካፋ ኦሮምኛ ተናጋሪ ነበር ተብሎ ስለሚገለጽ ስለ ሱስንዮስ ሲያወራ ስለ አጼ ሱስንዮስ ሲያወራ የኦሮሞ አባዱላ የነበረ መሆኑ አጼ ሱስንዮስ አያወራም። የመጫን ኦሮሞዎች መርቶ ጅማን የተቆጣጠረው ሱስንዮስ መሆኑን አይናገርም። የራስ መኮንን አባት ኦሮሞ መሆናቸውን ወይም የአጼ ሐስላሴ አያት ኦሮሞ መሆናቸውን አይናገርም። በተመሳሳይ መልኩ ጠባቡ ኦሮሚያ ውስጥ ያለው ኦሮሞ በኢትዮጵያ ታሪክ ውስጥ በነበሩት መንግስታት ስር ይሄ ነው የሚባል ድርሻ ነበረው ብሎ መናገር አይፈልግም። እቴጌ ጣይቱን እንጦጦ ላይ ያሰራቸው ማን ነው ቢባል ፊታውራሪ ሀብተ ጊዮርጊስ። እቴጌ ጣይቱ ሀብተ ጊዮርጊስ የት ነው ቢባል ኦሮሞ። ሰገሌ ጦርነት ላይ ተዋግቶ የሰሜን ሸዋ መሳፍንት በሰሜን ኢትዮጵያ መሳፍንት ላይ የበላይነት እንዲኖራቸው ያደረገው በአብዛኛው እዚህ ምዕራብ ሸዋና ደቡብ ምዕራብ ሸዋ ተዋጊ ነው። እነዚህን መሸፈን ነው የሚፈልገው። ኦፍ ኮርስ እኛ በገዢዎች መካከል ያለው ጋብቻ አይደለም ዋናው ትኩረታችን። ዋናው ትኩረታችን በህዝቦች መካከል ያለው መብት። ነገር ግን አጥሬ ማበጀት አቅጣጫቸው አንድ ባንድ መንቀል እንዳለብን ያሳያል ማለት ነው።